ሰላም ሰላም ቤተሰብ እንዴት አደራችሁ? ደህና አድራችሁልኝ? ያለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሁላችሁም ሰላማችሁ ይብዛልኝ። ዛሬ ቀለል ያለች የቁርስ አሰራር ጁብና ነው ይዤ የመጣሁት። ፈጣይር ይባላል፣ በአረቦች ደግሞ ሰላየል ይሉታል። እንግዲህ ሁሉም ይለያያል ስሙ ማለት ነው። እና ይሄንን ይመስላል። ተመልከቱት። በጣም የሚያምር ቆንጆ የሆነ ልስልስ ያለ በጣም የለሰለሰ ነው እና እንዴት ነው የሚሻለው? በአንድ እጅ ነው እንግዲህ ዙሮ ላሳያችሁ። ከውስጡ ጁብና አለው። በጁብና ነው የሰራሁት። በጣም ልስልስ ያለ ነው። አያችሁ፣ ጁብና ከውስጡ ጁብና አለው። እናንተ በፈለጋችሁት መስራት ትችላላችሁ። እና ይሄንን የመሰለ ለስላሳ ቁርስ አሰራር ነው። አሁን ወደ አሰራሩ እንሄድ። እዚህ 3 ኩባያ ዱቄት አድርጋለሁ። ጨው አደርጋለሁ። ስኳር አድርጋለሁ። ሀሊብ ፓውደር፣ ዘይት እኔ 1 ማንኪያ 2 ማንኪያ የሚሆን ዘይት ማለት ነው። ከዛ ለብ ያለ ውሃ ያንን እናሸዋለን። አስቼ እመለሳለሁ። እንግዲህ ቤተሰብ አብቻለሁ፣ ጨርሻለሁኝ። ለ20 ደቂቃ ገጥሜ አስቀምጣለሁኝ። ይሄ እንግዲህ ከ20 ደቂቃ በኋላ ተመልሰናል። እኛው እንደዚህ ያደረግ ዘይት ማድረግ ነው። ዘይት የምናደርገው እንዲዳመጥልን ነው። ዘይት ሲኖረው በጣም ይዳመጣል። በስሱ ነው ይዳመጣል ማለት ነው። እንግዲህ ለዚህ ካረግ በኋላ ጁብና ካሳ እናደርጋለን። በፈለጋችሁት ማድረግ ትችላላችሁ እናንተ። እንደዚህ የተረፈ ወፍራም ካለ እንደዚህ እናወጣዋለን። ችግር የለውም። እንግዲህ ምን ይመስላል? ከዚህ እንደዚህ እናደርገዋለን። አይቷላ በአራት ማዕዘን ቆርጫለሁ። እንግዲህ በአራት ማዕዘን ተቆርጧል። ሳጅ
እናደርጋለን። እሳት ላይ እናደርጋለን። ይሄው ቤተሰብ ዘይት አድርጌ እሳቱ ላይ አድርጌያለሁ። ዘይት እናደርግበታለን አድርጌያለሁ። አሁን ትንሽ ዘይት እንደዚህ ረጨት እናደርግበታለን ከረሩ እንዳያምር ማለት ነው። እና ይሄው በጣም የሚያምር ነው። በጣም የሚያምር ልስልስ ያለ በጣም ለስላሳ ነው። እንዴት እንደሚነፋ ታውቃላችሁ ሲል ያችሁት በጣም የሚያምር ነው። በጣም ከረሩ ለራሱ ያምራል። ቆንጆ ለስላሳ ቁርስ ነው። ሰርታችሁ ሞክሩት ቤተሰብ። እንግዲህ በጣም የቁርስ ነው ብዬ አስቤያለሁ። ላይክ ሰብስክራይብ እያደረጋችሁ ተባበሩኝ እሺ ቤተሰብ።